ዋና ጀማ እንዴት ናችሁ? እሺ ለማንኛውም ዛሬ ማለት ነው ለባለ ሐዋሳ መጥቻለሁ። እዚህ ጋር የምታዩትን ይሄኛውን መስታወት አዶኖ ይፍ ብዙ ሀበሾች ሪሌት የምታደርጉ ይመስለኛል። ግን ይሄን መስታወት እና እዚህ ጋር ያለውን ይሄኛውን መስታወት ምን እናደርገዋለን? እናጸደዋለን። ኦኬ እና በቃ ሳጸዳ ምናምን ከዛ በደንብ አወራችኋለሁ። እያንዳንዱ ምናምን ነገር ቆሽሿል መስታወቱ። አይ ቲንክ ሁሉም ሀበሻ ቤት ይጸዳል። የሆነ በዓል ሲመጣ ምናምን መስታወት ይጸዳል። መስታወት ደግሞ የምናጸደው እኛ ነን። ብዙ ጊዜ ልጆች ነው የምናጸደው እና ሪሌት ታደርጋላችሁ ያስባለሁ። ዛሬ እሱን በቃ ዝም ብዬ ሳጸዳ ሳወራችሁ ምናምን ነገር ነው የምንውለው። ቪዲዮም ከሰራን ስለቆየን ሀሳቤ ነገ ከነገ ወዲያ ምናምን ያለውን የበዓሉን ድባብ ይሄንንም ጨምሮ ምናምን ለማሳየት ነው ለእናንተ። በቃ አሁን እናጸዳለን። እያጸዳም ምናምን ያለውን ነገር አንዳንድ የሚመጡልኝን ኖስታልጂክ የሆኑ ነገሮችን ነግራቸው። እዚህ ጋር እየሞተ ነው ያለው ጀለሴ እናግዘው፣ እሱን እናግዘው። ቲንግ ምንድነው መሰላችሁ ድሮ ማለት ነው እንዲህ ሲሆን እንዲህ ውሃ ምናምን ነገር ስንደፋ በጣም የሚያስደስተው ፓርት ከማጽዳቱ ይልቅ ማለት ነው መድፋቱ ነው፣ ውሃ መድፋቱ እና አስደፋኝ። እኔን ውሃ ልድፋማ ቤት ውስጥ ይገባል እና ይኸውላችሁ አይ ቲንክ የሆነ ብዙ ጊዜ የዩቲዩብ ቪዲዮዎች ሲሰሩ የሚሰሩት ማለት ነው እንትን እየተደረገ ምሳ ሲበላ ምናምን በቃ ሞቅ ያለው ፓርት አለ። እሱ ነው ግን እንደዚህ አይደለም። ዋናው መግባት ያለበት ይሄ በቃ እኛ ወጣት ልጆች እያለን ማለት ነው የምናደርገው ይሄን ነበር። የዛሬ 7-6 ዓመት ማለት ነው ጌታ የዛሬ 6-7 ዓመት ከጓደኛዬ ጋር ነበር እንደዚህ የምናሰራው። ከዛ በኋላ ጌም እንድንጫወት ምናምን ይፈቀድልን ነበር ማለት ነው። ዛሬ ደግሞ ለበዓል መተክ ከዩኒቨርሲቲ ለበዓል መተህ ዛሬ በቃ ላይፍ ቼንጅ ሲያደርግ እንዲህ ነው ቼንጅ የሚያደርገው። ባጭ እንዲህ ማድረግ አትወዱም ልጆች እያላችሁ አረፋው እስኪወጣ ምናምን አንቺ ላሰሪ እየቀረሽኛ ካሜራውን እያዘ እሱ ይቀርጸኛል፣ እኔ ሙሉ ስራውን ልሰራ። ችግር የለውም የሆነ ወይ እንፈልጋለን እና ላግዘኝ፣ ችግር የለም እኔ ይዘዋል አመሻሽታ ብቻ። ዲዛይኑ ማለት ነው የድሮ ዲዛይኑ የቤታችን እና መስታወቱ ራሱ አይታችሁት ከሆነ ብረት ያለው መስታወቱ ከፊት አጀሬው ምንድን ነው ጋር ዝም በል የአርሰናል ደጋፊ ነው ያስታውቃል። አይት ምን አልከኝ? አይ ሚዜዎቹ ሆነ ስማችሁማ ባይዘዌ ጉልባናችንን እንበላል። ጉልባን ትወዳላችሁ? ጉልባን እኔ ዛትማች አይደለሁም ጉልባን ላይ። ዛሬ ጉልባን ይበላል። ዛሬ ስቅለት ነው። እንኳን አደረሳችሁ በላችሁ ይለኛል። እንኳን አደረሳችሁ ባይዘዌ ለስቅለት በዓል እንኳን አደረሳችሁ። ለፋሲካ በዓል የምትወዱት በዓል ራሱ ምንድን ነው ሲጀመር? ብዙ ሰው ፋሲካ ነው የሚመቸኝ ይላል። እኔ ገና ነው የሚመቸኝ። አዶኖ ለምን እንደሆነ ግን ገና በጣም ይመቸኛል። ምን ያረንሽ ከውስጥ ጨርሰናል። በቃ ዝም ብዬ ውሃ ስደፋ ምናምን ላሳያችሁ። ብዙ አልፈጀም። ድሮ ልጅ እያለሁ በጣም ነበር የምቆየው። በቃ ይሄን እንትን ለማለት እቺን ወልወል ለማድረግ ምናምን በጣም ነበር የምቆየው። አሁን ቀልጠፍ ብለናል። እያደግክ ስትመጣ ታውቀዋለህ የቱ ጋር መግባት እንዳለብህ ምናምን የቱ ጋር መጸዳዳት እንዳለብህ። እኔ እናንተን እያወራችሁ ነው ባይዘዊ እሱ ነው እየሰራ ያለው። እቺኛው ሶኬቷ ምን አፕን ያደርጋል መሰላችሁ? ድሮ እሱ ሶኬቱ ላይ ማለት ነው እንትን ከተትኩበት ምንድን ነበር ሰው ስክሪፕቶ ቀዳዳሪ ስክሪፕቶ ከተትኩና ለምን እንደከተትኩ ሁሉ አላውቅም። እኔ ድሮ በጣም ነበር የምፈላሰፈው። በቃ እንዲ የሆነ ነገር ካየው ምናምን ቀዳዳ ካየው ምናምን መክተት ፖዝ ግን ብቻ ከተትኩበት ቀዳዳው ላይ። ከዛ
ኤሌክትሪክ ነበረው ምናምን ያዘኝ። ማዘር ትዝ ይለኛል መጣ ረግጣ ምናምን ነው ሁላ ያስለቀቀች እና አሁን ትዝ አለኝ የኛውን እንትኗን ሳይት ጀነቴ ትዝ አለኝ። ይሄ ለቪዲዮ አይደለም ባይዘው እንትን እያደረኩ ያሉት ነገራቸው ለቪዲዮ ነው ግን አይደለም፣ ለቪዲዮ አይደለም። እዚህ ማዘር ናት የቀረጸች ያለችው። ለማንኛውም ድሮም እንደዚህ አግዛቸው ነበር። አንዳንዴ እናንተ እያወራሁ ልሸረክት ነበር እንጂ አልፎ አልፎ አግዛቸዋለሁ። እንደዚህ እየመጣሁ አላግዝም፣ አግዛለሁ። አልፎ አልፎ አግዛቸዋለሁ እና ዋይናት ሴት ልጅ ብቻ አይደለችም ሽንኩርት፣ ሴት ልጅ ብቻ አይደለችም። ይበቃዋል ወይስ ይበቃዋል? ይበቃል። በኋላ ድጋሚ እንዳልጩ ከቪዲዮ በኋላ አሁን በስራ ልላጥላት ሰራይ ነው እንዴት እኮ ለዛም እኮ ነው በስርዓት ምልጥልሽ። ሽንኩርት ስንገባ እስቲ ስለ ሽንኩርት ዋጋ እናወራቸው። ሽንኩርት ከፍተኛ 120 ነው። ስንት ኪሎ? 1 ኪሎ 1 ኪሎ 120። እሺ ያው አይነት አላቸው። ትንሽ ደረቅ ያለው ነው 120፣ ደረቅ ያለው 120። ያኛው ደግሞ 100 ብር 90 ብር 100 ብር የሚገዛል 90 ብር የሚገዛል። ድሮ አንቺ ትዝ የሚልሽ ስንት ነበረ ሽንኩርት? ስንት እያለ ነበር ደምዘልሽ? ከምር በስንት ገዝተሻል? 10 ብር 8 ብር ኪሎ ማለት ነው። አይታችኋል። በቃ ብቻ ያለው ነገር ከባድ ነው። እኔ ጦርነት እንትን ካላ በቃ በጣም እንጃ ነው መደረግ እንዳለበት አይደለም ግን አትስማሚ? በጣም ከባድ ነው። እዚህ ጋር ጉልባኑ አለ። ይታያችኋል? ጉልባኑ አለ እዚህ ጋር። ጉልባናችንን እያገነፈልን ነው የሚባል እየቀቀለን፣ ጉልባናችንን እየቀቀለን ነው። ለማንኛውም አሁን እችን ሽንኩርት እንጨርሳትና እስቲ አግዙ ባይዘዌ ማለት ነው። ይህን ቪዲዮ ስታዩት እንትን ይላችኋል። አይ ቲንክ ሞቲቬት አደርጋችኋለሁ። ማዘርን ስራ አስፈትቻታለሁ። አምጪ በቃ አምጪ። ሽንኩርቱን ይሄኛውን ሽንኩርት አራት ቦታ ቆረጥ እናደርገውና ሲፈጭ እንዳያስቸግር ማለት ነው። ከዛ ያ ሽንኩርቱን እንፈጨዋለን። ዛሬ ቀን 2 ነው። ትላንትናና ዛሬ ምናምን። አሁን የበዓሉን ድባብ ነው እያሳየኋችሁ። ኦኬ በዓሉ ላይ ሀብትን እያደረገ ያለውን ነገር ቀጥታ ወደ ፋሲካ መግባት ይችል ነበረ፣ ግን እንደዛ ካረኩ እውነት አይሆንም። ገብቷችኋል? ውሸት እንዳይበዛው በሚለው ያለውን ሪያሊቲውን ስለሆነ ማሳያችሁ። ከዛ እንደዛ አስቤያለሁ። ለምንድን ነው እየሰራክ ያለከው? ሽንኩርት ለምንድን ነው የምትልጣው? ምናምን እያላችሁ ይላላችሁ ሰዎች። ቤት የሚያግዙን ሰዎች ወደ ባህር ሄደዋል እና ሰው ማዘር ብቻዋን ማለት ነው። ስለዚህ ብዙ ጊዜ ትለናለች። ሴት እህት የለኝም፣ ሴት አልተወለደችም። ሴት ቢወለድ ጥሩ ነበር ትለናለች እኔና ብራዘር። ስለዚህ ሴት መሆን ባንችል ቢያንስ በዚህ እናግዛት ብዬ ገብቼበታለሁ ማለት ነው። ድሮ ስንት ዓመት የመሰላችሁ 15 17 ምናምን ብያለሁ። ይታየኝ ነበር እንትኑ ሲለፉ ምናምን አላ እነ ማዘር ምናምን ሲሰሩ በቃ ሲሯሯጡ ምናምን እና ቀላል ነገር አይደለም። ባይዘዌ ላይክ በዓሉ ደርሶ ቁጭ ብለን ምናምን ምግቡ ስንበላ ዝም ብሎ ምግብ ይመስላል። ዝም ብሎ ምግብ አይደለም ማለት አሁን ሪያላይዝ እያደረኩ ያለው ዝም ብሎ ምግብ እንዳሉ ነው። በቃ በደንብ ይሰራበታል። ስንት ሽንኩርት ይላጣል፣ ይከተፋል አለ። አሁን እኔ ማሰራቸው ብዙ ስራዎች አሉ፣ ግን ይህን ራሱ እየሰራው ዛው ከባድ ነው። ቤት እያገዛችሁ ነው። ሆፕፉሊ ማገዝ አለባችሁ። ባይዘው የዋና ጀማ አባል ከሆናችሁ ማለት ነው ስንፍና አይሰራም። እሺ ላይክ ስንፍና የሚባል ነገር እዚህ ቤተሰብ ውስጥ የለም። ስለዚህ ዋና ጀማ ከሆናችሁ ለበዓል ሞስት ፕሮባብሊ ይህን ቪዲዮ የምታዩት አክቹዋሊ ፋሲካ ላይ ነው። ሆፕፉሊ ቱ ዱ ቤተር ኢንስፓየር እያደረኳችሁ ነው እያስባለሁ። ስንፍናን ቶሎሬት ስለማናደርግ ማለት ነው እዚህ ቤተሰብ ላይ ዋና ጀማ ቤተሰብ ላይ ስንፍና ቶሎሬት አናደርግም። ለዛ አይኔን እያገኘኝ ነው፣ ደራርጎ እያገኘኝ ያለው አይኔን። መስኮቱ ዝግ ነው ደግሞ። ሌላው ነገር ጠፍቻለሁ አውቃለሁ፣ በጣም ነው የጠፋሁት።
እንትን ማለት ነበረብኝ፣ በደንብ ፖስት ማድረግ ነበረብኝ። መጀመሪያ ላይ በሳምንት 2 ነበረ ፖስት እያደረኩ፣ በሳምንት 3 ነበር ፖስት እያደረኩ የነበረው። አሁን በሳምንት 1 ነው እያደረኩ ያሉት። ስንፍና ይዞኝ ማለት ነው። እንደ ማስተካከል አለብኝ እሱ ላይ ነው፣ በጣም ማስተካከል አለብኝ። ለቲንክ ኬዝ ምንድነው መሰላችሁ አይ ፊል ላይክ የሆነ የሚገርም ኮንተንት ልስጣቸው የሚል ሀሳቡ ላይ ጭንቅላቴ ውስጥ ስለሚመላለስ ማለት ነው የሆነ ዝም ብሎ ሲዲ የሆነ ነገር እያደረጉ I don't wanna show you guys ያ ነበረ መጀመሪያ ሀሳቤ። ግን አሁን በደንብ እያሰብኩበት it doesn't have to be የሆነ በጣም ሁሌ ስዝናና ኦር የሆነ ነገር ለየት ያለ ነገር ሁሌ ለየት ያለ ነገር መሆን የለበትም። I just have to do የሆነ ኖርማል የሆነ ኦርዲናሪ የሆነ ነገር ኦርዲናሪ ባልሆነ መልኩ ባሳልፈው አይ ቲንክ እናንተም ይውድዋች ታዩታላችሁ። እዚህ ቪዲዮ ላይ ዋና ጃማ ቤተሰብ ላይ ስገቡ በተለይ እኔ ቪዲዮ ላይ ስመጡ እኔ ዝም ብላችሁ እስቃችሁ ብቻ እንድትሄዱ አልፈልግም። ኦኬ ኢንስፓየርድ እንድትሆኑ እፈልጋለሁ። ሞቲቬትድ እንድትሆኑ እፈልጋለሁ። ቤተር ለመሆን ኢንስፓየር ላደርጋችሁ እፈልጋለሁ። እኔ ቤተር ሆኜ ሳይሆን ስለምሞክር ማለት ነው። አይ ቲንክ አንድ ሰው ሲሞክር ማየታችሁ ብቻ ኢት ዊል ኢንስፓየር ዩ ያስባሉ። ኤኒዌይስ ሶ ይሄን ሁሉ ነገር ማወራው እንትን ለማለት ነው አስተካክላለሁ። በሳምንት 3 ቪዲዮ መልቀቅ ጀምራለሁ። ኦኬ በሳምንት 3 ቪዲዮ መልቀቅ ጀምራለሁ ከዚህ በኋላ። ለማንኛውም አሁን ሽንኩርቱ በጣም ብዙ ነው እና ሁሉንም እያወራኋችሁ እንትን ማለት ስለማልችል ሞንታጅ ሰራበታለሁ ማለት ነው። ኦኬ እና ማውራችሁ ነገር ካለ መሀል ላይ አወራችኋለሁ። ግን አሁን በሞንታጅ እንጨርሰዋለን ይሄን ፓርት። ከዚህ በጣም ብዙ ሽንኩርት ነው ውስጥ ያለው። ይሄን ሁሉ ሽንኩርት እየላቱ ይላወራችሁ አልችልም። ስለዚህ ሞንታጅ እናደርገዋለን። እሺ አይ ቲንክ ጨርሰናል መሰለኝ። ከፋፍለ ነው ምናምን ጨራርሰናል። ወጥ በወጥ ነው የሆንኩት አልገባችሁ። ነፍጦኛለሁ ምናምን እያስለቀሰኝ ነው ምናምን ነገር። ኤኒዌይስ አሁን ይሄን እንፈጨዋለን። እሺ ዋና ጃማ ሰው አሁን ምንድነው የምናደርገው? ይሄኛውን ማለት ነው ይሄኛውን እዚህ ላይ እንፈጨዋለን። ኦኬ እዚህ ላይ ከፈጨነው በኋላ የፈጨነውን ደግሞ እዚህ ውስጥ እንከተዋለን። ገብቷችኋል? እሱን ነው የምናደርገው። ጨለማን ቤት ውስጥ ስላለው ነው። ኦኬ አሁን የምሰራው ስራ እሱ ነው። ሜቢ እዛ ጠገል ያደርግላችሁና ከታያችሁ አላውቅም። እዛ ጠገል ያደርጌ ስፋጅ ትንሽ አሳያችኋለሁ። እሺ ካሜራማን ያስፈልገኛል ከጊዜ በኋላ ካሜራማን እንትን እላለሁ፣ አያሳስብም። ግን አሁን በጣም የተቸገርኩ ነው ያሉት። ስራ እየሰራክ ድጋሚ መቅረጽ ምናምን አይሆንም። ለእናንተ ግን ግድ ነው። ለዛ እዚህ ጋር ላድርጋችሁና ሊጮባችሁ ይችላልሽ። ለዛ ጆሮአችሁን ያዙ እንዳይረብሻችሁ። አይረብሻችሁ ለነገሩ ብዙ አልፈጨውም። ADHD አለብኝ። እሺ ለማንኛውም ጨርሰናል። ይሄን ይመስላል አልቋል። አሮኑ ስንት ደቂቃ እንደፈጀ አላውቅም። እሺ አሁን ይኸውላችሁ ነጭ ሽንኩርቱን እንፈጨዋለን። አሁን ልንገራችሁ፣ ይኸውላችሁ ይሄ በጣም ወሳኝ ነገር ነው፣ በተለይ ለሴቶች ማለት ነው። ነጭ ሽንኩርት ሲፈጭ ማለት ነው ይበተናል፣ ብትን ይላል ነገር። እንዳይበተን ምን ታደርጋላችሁ መሰላችሁ? ጨው ትጨምሩበታላችሁ ብትን እንዳይል ማለት ነው። ልክ ጨው ሲጨምሩበት አንድ ቦታ ሰብሰብ ይላል። አዶኑ እንዴት እንደሆነ እኔም ማዘር ነው የነገረችኝ። ስለዚህ ጨው ነጭ ሽንኩርት ሲፈጩ ምናምን ነገር ቶሎ ስለሚፈጭ ይጣበቃል፣ እንትኑ ላይ ዙሪያው ላይ ይጣበቃል፣ ይሄኛው ዙሪያ ላይ ይጣበቃል። እንዳይጣበቅባችሁ ጨው ነስነሱበት
ስፈጩ ማለት ነው። ከዛ አንድ ቦታ ይሰበስባል፣ እዛው ቁጭ ብሎ በስርዓት ይፈጫል ማለት ነው። ሌላ ቀን ታመሰግኑኛላችሁ። እሺ ዋና ጀማ፣ ለማንኛውም አሁን ዶሮ እናርድና ከዛ በኋላ እንወጣለን። እቺን ዶሮ ነው እንግዲህ የምናርደው። ይሄ ዶሮ ማለት ነው ዛሬው ገዝተህ ዛሬ ነው ማረድ ያለብህ። ትላንትና ከትላንት ወዲያ ከዛ ስታበላቸው ምን ስትላቸው ምናምን ኢሞሽናል አታችመንት ይዘህና እነሱ ማረድ ይደብራል። ገብቷል? አሁን ይሄቺን አላቃት ወንድ ነው። አዎ አንተዋወቅም አሁን ከዚህ ጋር እዛ ዛሬውኑ ገዝታችሁ ዛሬውኑ ረዱሽ። ኢሞሽናል አታችመንት እንዳይኖራችሁ። ሳርዳ ላሳያችሁ ከዚ ዩቲዩብ ብሎክ ያደርገኛል። ለማንኛውም በቃ እና ጀማ እንዴት ናችሁ? ዛሬ ፋሲካ 3ኛ ቀናችን ማለት ነው እና እንኳን አደረሳችሁ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል አደረሳችሁ። የት ነው ያሉት? አሁን ይሄን ሴታፕ ካወቃችሁ ይሄን ሴታፕ የምታውቁት ከሆነ የሆነ ላይቭ የሚገባ አለ። የሆነ ትልቅ ስትሪመር ቤት ነው ያለ ነው። ባይዘው ትልቅ ስትሪመር ቤት ነው ያለ ነው። ይሄ ስትሪመር የወደፊቱ የኢትዮጵያ the biggest streamer is gonna be the biggest streamer. I'm gonna introduce you Nari Cafe. ኤኒዌይዝ ማለት ነው ዛሬ እሱም ስትሪም ያደርጋል። ምን ላይ ቲክቶክ ላይ ብቻ ነው ስትሪም ታረም እና ትዊች ላይ at the same time ነው። አዎ ግን ቲክቶክ ይሻላል። ኤኒዌይዝ ዛሬ እስቲ ወደ በኋላ ምናምን ላይቭ እንገባና ከዛ ዝም ብለን እናዝጋለን። በዓል እንዴት ይዟችኋል? እኔ ከሐዋሳ ማለት ነው ከአዲስ አበባ ድረስ አምጥታኝ ከአዲስ አበባ ድረስ ማዘር አምጥታኝ ያው በዓል ታከብር ነው የመጣው ምናምን ስመጣ በጣም እንትን እያየሁ ነበር። ደግሞ የቲክቶክ እንትኖች ቪዲዮዎች እያየሁ ነበር። ከግቢ ድረስ መተን ምናምን ነገር ቤት ለረፍት መተን ስንፈጋ ሚል ማለት ነው። ሙሉ 3ቱን ቀን ስፈጋ ነበር። አይታችኋል። ከመጀመሪያው ቀን ዛሬ ነው ረፍት ያገኘሁት። በቃ ዛሬ እስከ 4 ሰዓት ምናምን የተኛሁት። ጠዋት ተነሳሁ 4 ሰዓት ላይ ቁርሴን በላሁ ምናምን ምሳ አልበላሁም። እዚህ እንበላለን። አሁን ላይቭ ገብተናል። ዋና ጀማ ቬሮኒካ አለች። አንድ ስንት ሰው ነው እያየን ያለው? ዋና ጀማ ለማንኛውም በቃ ቻው። 3 ቀን ሆነኝ ቪዲዮን እየሰራው ተደራረበ ምናምን ብዙ ባረገው ነገር የለም። ይሄኛውን የ3 ቀኑን ቪዲዮ ነገ ለቅላችኋለሁ። ከዛ ነገ ከልጆች ጋር ከተገናኙ ደግሞ የሆነ ቪዲዮ እንሰራለን። እሱን ደግሞ ማክሰኞ ለቅላችኋለሁ። ለማንኛውም ትንሽ ታገሱኝ። እሺ በደንብ ኮንሲስተንት ሆናለሁ። ታገሱኝ ትንሽ። ያ እንተንም ሰርተናል ከናዲ ጋር ቪዲዮ ሳይሆን ስትሪም አድርገን ነበር ምናምን ላይቭ ገብተን ነበር። በጣም ብዙ ነገር ጀዝበናል። በጣም ብዙ ላሳያችሁ ይላችሁ። ይሄን ክሊፕ ዩት አሁን ስፖስቶ ታያላችሁ። ጀለስ ነኝ አንተ አፍጫ ተለቀው በስማ እንት ሊብላል ለካ እኔ አላየሁትም። ብቻ ገብታችሁ ላይቭ ምናምን ክሊፕ ይለቀቅላችኋል። በቃ ይመቻችሁ። ወዳችኋለሁ። መልካም በዓል።